የምር ትናንትና ሄርሜላ ማለት ነው ነቅተንብሻል ማለት ነው። ነቅተንብሻል ስልሽ ትናንትና ሄርሜላ አብርሽን እንዲዛ ብላ መሄድ ያልፈለገችው ኑሮትን ልንገራችሁ፣ ድራማው ይከሽፍብናል ብለው ነው እንጂ ሄርሜላ እውነት አብርሽን ለመሳም ምናምን ነገር አስባ ነበር። ግን ደግሞ ሲታሰብ ደግሞ እንደዛ ካረገች ደግሞ እንትኑ ድራማው ሊከሽፍባቸው ነው። ገባችሁ አይደለ? አሁን ደግሞ እሷ በተራዋ ለምነኝ እያለችው ነው ያለችው። በተራዋ ለምነኝ አፍቅር ያኔ እየለመንኩ እኔን ትተህ ወደ እሷ ሂደሃል ምናምን። አሁን ደግሞ እሷ ለምነኝ እያለችው ነው ያለችው አብርሽን ማለት ነው። ሁለተኛ ነገር ሄሉዬ ጠፍታለች ውዶቼ፣ በቲክቶክ ብቻ ነው ያለችው እና ለምን በዩቲዩብ እንድትመጣ አትነግሯትም? የምትቀርቧት የሄሉ እህቶች ማለት ነው። የኔ ውዶች ይበሏት፣ ቻናሏ ብትሰራበት ጥሩ ነው ባይነኝ። እንዲኔ ማቅረት የለባትም። ቢያንስ የሰው ልጅ 2 ቀን እንኳን ባይፖስት 1 ቀን ቢቀር በ2 ቀን አንድ ቪዲዮ ግዴታ ነው እላለሁ። ሶስተኛ ነገር አብርሽንና ፍቅርን አሁን ላይ በቲክቶክ እያቀናበራችሁ ትገኛላችሁ ማለት ነው። ምን አስባችሁ እንደሆነ እንግዲህ አላቅም ምን አስባችሁ እንደው አካሄዳችሁ ራሱን የግርም ይለኛል። ፍቅርንና አብርሽን አሁን ላይ እያቀናበራችሁበት ያለው ምክንያት አልገባኝም። ወይስ አብርሽም ልጅ አለው ፍቅርም ልጅ አላት ይታረው አብረው የሆኑ እያላችሁ ነው መሰለኝ የምታቀናብሩት። ምን ሆናችሁ ነው አልገባኝም። እና ጥያቄውን መልሱልኝ ማለት ነው። የምሬ ነው። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ እና እንግዲህ አንዳንድ ነገር ልል መጥቻለሁኝ። ትናንትና በአብርሽ ብዬ የምትለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። የምሬ ነው የምላችሁ። ምን አለ አብርሽ፣ ሄርሜላ እኔን ለማስደሰት ያንን ሁሉ መንገድ እየሄደች እኔ እሷን ገፍቻታለሁ፣ ፍቅርን እንኳን እሺ ባትለኝ፣ ፍቅር እንኳን እሺ ባትለኝ፣ ይቅርታዬን እንኳን ብትቀበለኝ እያለ ሲል ነበር ማለት ነው። እና እሷ ደግሞ ያንን ያህል ስለምንህ ለእኔ እንኳን አንዲት እንኳን ቅንጣት ያህል ቦታ የለህም ነበረ እኔ እንዳልከፋ ብላ ብዙ መስዋዕትነት ለእኔ ከፍላለች። እና አለ አብርሽ ሲጀመር ሩታም አሁንም ለአንተ አልገባህም እንጂ ባዮሎጂ ወይም ደግሞ ፊዚክስ ፈተና እየተፈተንክ ነው። አልገባህም? ማተስ ኦር ፊዚክስ ፈተና እየተፈተንክ እንደሆነ አንተ አልገባህም እንጂ አሁንም ከባድ ፈተና እየተፈተንክ ነው። የምሬ ነው የምልህ። ሄሉዬ እንግዲህ የለችም እንዳልል በቲክቶክ መንደራለች። ትናንትናም ገብርኤል ነበር። በነገራችን ላይ ገብርኤል ነበረች ትናንትና። ጎበዝ ናት እሷ እናቴ፣ እሷ ጎበዝ ናት። እውነቴን ነው የምላችሁ። ቤተ ክርስቲያን ነበረች እሷ ትናንትና ማለት ነው። አይቻታለሁኝ በቤቷ ሼር አድርጋ ይቻለሁኝ። እና ቤተ ክርስቲያን ነበረች ትናንትና። እንኳን የአመቱ ገብርኤል አይደል ትናንትና ቤተ ክርስቲያን ነበረች። ግን ሄሉዬ በቤትሽ ብቅ ብትይበት ጥሩ ነው ባይ ነኝ። ይጠቅምሻል እና በቤትሽ ስሪበት ላለሁኝ ማለት ነው። እና እኛም አንቺ ስትሰሪም እኮ እኛም ደግሞ ሀሳብ እንሰጣለን። ሄሉዬ አንቺ ስትጽፊ ስለ አንቺ ማውራት እራሱ ምን ብለን እናውራ? አንቺ ቪዲዮ ሼር ስታረጊ ነበር እኛ ማውራት እንኳን የምንችለው። ቪዲዮ ሼር ካላረግሽ እንዴት ምን ብለን እናውራ? እና ብቅ በይ እላለሁ በዚህ አጋጣሚ ማለት ነው። ፍቅርና አብርሽን በቲክቶክ የምታቀናብሩ ሰዎች አዴብ ብገዙ ጥሩ ነው ባይ ነኝ። ሼም የሚባል ነገር አለ። ፍቅር ማለት ጀግና ሴት ናት። እውነት ልጇን ይሄን ያህል ቁማ እስከምትሄድ ድረስ በአደባባይ ሳታወጣ ልጇን ያሳደገች ቀብራራ ሴት ናት ማለት ነው። የእውነት ስነግራችሁና የሰውን ልክ ሳታውቁ ዝም ብላችሁ ሰውን እንትን ባትሉ ጥሩ ነው። ፍቅር ጎበዝ ልጅ ናት። እውነት እርግዝናዋ እንኳን ሊቀዛ ይታወቅባት ነው ልጇን ወልዳ ያሳደገችው። ገባችሁ? ስለዚህ አሁን ደግሞ ልጅ አለ እሷም ልጅ አላት። አብሮ ይሁኑልን። ይሄን እኔ አላውቅም፣ እናንተ ታውቃላችሁ። ሀሳብ ስጡበት። የምሬ ነው። እኔ ለምንም አልልም። እናንተ ሀሳብ ስጡበት። እንግዲህ ይሄንን ነው የምለው እናቴ ማለት
መስራት ቢሰሩ ምንም ችግር የለውም። ለስራው ከሆነ ቢሰሩ ምንም ችግር የለውም። የሁለቱም እርገት ነው። ገባችሁ? ግን ደግሞ ለአንዳንድ ሰው ደግሞ ይሄ ተገቢ አይመስለኝም። እንዲህ እኔ ሀሳብ እናንተ ደግሞ ሀሳብ ስጡበት። የኔ ሀሳብ ደስ አይልም ነው። የእናንተ ሀሳብ ደግሞ እንግዲህ ምን እንደሆነ ሀሳባችሁን ስጡበት ነው የምለው። እና እንደው እናጣምራለን፣ እናፋታለን፣ እናያይዘ አረራራ ይማር ነው ዘንድ በ2018ማ ደግሞ በስማ የ2018ማ ለየት ያለ ነው ወይ? ለማንኛውም ዛሬ እስኪ እንጠብቃለን። ዛሬ እንጠብቃለን ቪዲዮ ማለት ነው። ሰምታችኋል። ለማንኛውም ግን እኔ ነገሩ ግራ የገባኝ ነው። አሁን በጣም የመርስ ነገራችሁ ግራ ገብት እያለኝ ነው። ግራ የገባኝ ነገር ምንድን ነው? አንዱ ጋር ስትሄዱ ሌላ ነው፣ አንዱ ጋር ስትሄዱ ሌላ ነው፣ አንዱ ጋር የሚባለው ሌላ ነው፣ አንዱ ጋር ስትሄዱ የሚደረገው ሌላ ነው። ማለት እዚህ ጋር የምታምኑት ነገር አንድም ይሄንን ምን የምትሉት ነገር የለም እና አብረን የምናይ ይሆናል ነው የሚባለው። አዎ አብረን የምናይ ይሆናል። እንግዲህ ወገን ይሄን ነው የምላችሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። ሄሉዬ የኔ እናት ብቅ ብቅ በይ፣ አትጥፊ፣ ቤትሽን አታቀዝቅዢ፣ ቶሎ በይ። እንትና 200K ቶሎ ግቢ። እውነቴን ነው የምልሽ 200K ገና ድረስ አድርጉኝ፣ ፋሲካ ድረስ 200K እንዲገቢ ቪዲዮ ሼር አድርጊ በደንብ ማለት ነው። 200K እንድታስመዘግቢ ሰምተሻል? ሄሉ ላንቺ ነው እሺ። 200K እንድታስመዘግቢ ቪዲዮሽን ሼር እያደረግሽ ቶሎ ስሪ እልሻለሁ። ይሄን ነው የምለው። መልካም ቆይታ ይሁንላችሁ። አመሰግናለሁ። አቢ ነኝ። ላይክ ሼር አስተያየት ስጡ። ባይ ባይ።